ሰላም ውድ አድማጭ ተመልካቾቻችን፣ ወደዚህ ቻናል እንኳን በደህና መጣችሁ። ይህ ቻናል ሰብስክራይብ አድርጉ። ይህ ቪዲዮ ላይክ በማድረግ ቪዲዮውን ጀምሩ እና ዛሬ ስለ ብዙ ጉዳዮች እናያለን እና ሰሞኑንና አነጋጋሪ የነበረ ቫይራል የሆነ ጉዳይ እና ቫይራል ሆኖ የሚቀጥል አንድ ክስተት አለ። እሱም ታዋቂ ሰዎች ታስረዋል። እነዚህ አርቲስቶች ማን ናቸው? ምንስ ነው የሰሩት? እንዴት ታሰሩ? ለምን ታሰሩ? መታሰራቸውስ አስፈላጊ ነው ወይ የሚለው እናያለን። አብራችን ቆዩ። የኢትዮጵያ ፌዴራል ፖሊስ ዜጎች ላይ የ1.7 ቢሊዮን ብር ጉዳት ባደረሱ የፊንቴክ ኢንቨስትመንት ድርጅት መስራች ባለቤት ላይ ምርመራ አጣርቶ ለአቃቢ ሕግ በመላክ ክስ መመስረቱን አሳውቋል። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤት ዳንኤል ዮሐንስ እና ግርማይ ገብረ ሚካኤል የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ ጣርቶባቸው ለአቃቢ ሕግ በመላክ ክስ መመስረቱን ፌዴራል ፖሊስ ባወጣው መግለጫ ገልጸዋል ማለት ነው። መጀመሪያ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መመሪያ ቢሆንም ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪ በመሆኑ በተደራጀ መልኩ ማጣራት ስላለበት ጉዳዩን ወደ ኢትዮጵያ ፌዴራል ፖሊስ በማምጣት ምርመራ በስፋት ሲጣራ መቆየትን ፖሊስ ገልጿል። ተጠርጣሪ ዳንኤል ዮሐንስ ላይ ዳንኤል ማለት አሁን እዚህ ጋር ምስል አደርግላችኋለሁ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉና ተጠርጣሪ ዮሐንስ ገብረ ሚካኤል ደግሞ በቁጥጥር ስር ለመዋል ክትትል እያደረገ መሆኑን ፖሊስ ገልጸዋል ማለት ነው። ፌዴራል ፖሊስ ግርማይ ገብረ ሚካኤል የተባለው ግለሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 በደቡብ አፍሪካ በተዘጋጀ የዓለም የእግር ኳስ ጨዋታ በደቡብ አፍሪካ አዘጋጅነት የተደረገው ማለት ነው በተለያዩ ድርጅቶች ወደ ደቡብ አፍሪካ እግር ኳስ እንድትመለከቱ እንወስዳለን በሚል ብዙ ገንዘብ መሰብሰቡን ፌዴራል ፖሊስ ከተጠርጣሪው የኋላ ታሪክ ያመጣው ሰነድ ያሳያል ማለት ነው እና የወንጀል ሪኮርድ እንደሚያመለክት አስረድተዋል። ሁለቱ ተጠርጣሪዎች ተጎጂዎች 50% ቅድመ ክፍያ 950,000 ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጉ ቀሪ 950,000 ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹ በመግለጽ ዜጎች ላይ በማጭበርበር ክፍያውን እንዲፈጽሙ አድርገዋል ሲል ፌዴራል ፖሊስ ክስ መስርቶባቸዋል ማለት ነው። ተጠርጣሪዎቹ ህብረተሰቡን ለማሳመን 148 መኪኖች ከጅቡቲ በማስገባት 100 መኪኖች ለተወሰኑ ግለሰቦች እንዲከፋፈሉ በማድረግና ቀሪ 48 ዘመናዊ መኪኖች መርጠው በድብቅ መሸጣቸው እንዲሁም ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖች ከውጭ ሲያጭበረብሩ እንደነበር ፖሊስ ደርሶበታል ማለት ነው። ፖሊስ በምርመራው ደርሶበታል ይህ መረጃ ማለት ነው። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ አድርጎ በማስመሰል ለተጎጂዎች ሀሰተኛ መረጃና ተስፋ እንዲያደርጉ ሀሰተኛ መረጃ መስጠታቸው ፖሊስ በምርመራው አረጋግጠዋል ማለት ነው። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በትውስጥ በማሰባሰብ ህዝብን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰል እና የኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርጎ የማጭበርበር ወንጀል ፈጽመዋል ሲል ፌዴራል ፖሊስ በምርመራ ደርሼበታለሁ ብለዋል። በተጨማሪም ተጠርጣሪዎቹ በጅቡቲ ውስጥ አልፋቲዞ በሚል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10% ቅድመ ክፍያ በመክፈል ለድርጅቱ ማለት ነው 148 የሚጠጉ መኪኖች ወደ ሀገር ውስጥ አስገብተው እንደነበርና ተጨማሪ 188 መኪኖችም በተመሳሳይ 10% ቅድመ ክፍያ ለድርጅቱ በመክፈል መኪኖችን ተረክበዋል ሲል ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ እንዲሸጡ ማድረጋቸው ፌዴራል ፖሊስ ባወጣው መግለጫ ገልጿል ማለት ነው። በአጠቃላይ 335 መኪኖች 10% ጅቡቲ ለሚገኘው የቻይና ድርጅት በመክፈል ወስደዋል። ቀሪ 90% ክፍያ አለመፈጸማቸው ፌዴራል ፖሊስ ባደረገው ምርመራ ደርሼበታለሁ ብለዋል። ከ1200 በላይ ተጎጂዎች በማጭበርበር መዝገብም
መዝግበው 95,000 ብር ቅድመ ክፍያ፣ 285,000 ብር የመንግስት ታክሲ እንዲሁም 130,000 ብር ለኤሌክትሪክ መኪና ቻርጅ ለማሰራትና ለባለሙያ በሚል እያንዳንዳቸው 1,365,000 ብር መቀበላቸው ፖሊስ አረጋግጠዋል ማለት ነው። የፊንቴክ ኢንቨስትመንት ድርጅት ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበ ገንዘብ ተጋሪ ናቸው ተብለው የተጠረጠሩ ታዋቂ ሰዎችና ተጽዕኖ ፈጣሪዎች በዚህ ጉዳይ አሉ ማለት ነው። እነዚህ ታዋቂ ሰዎች ዳኒ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኘ፣ አብርሃም ግዛውና ይገረም ደጀነ፣ መንሱር ጀማርና ካሊድ ናስር የተባሉ ታዋቂ ሰዎች፣ አርቲስቶች፣ የማስታወቂያ ባለሙያዎች ፌዴራል ፖሊስ በቁጥጥር ስር አውሎ ፍርድ ቤት በማቅረብ የጊዜ ቀን ጠይቆ ፍርድ ቤትም እስከ መጋቢት 30 ቀን 2018 ፖሊስ አጣርቶ እንዲያቀርብ መፍቀዱን ተገልጿል። የኢትዮጵያ ፌዴራል ፖሊስ በማጭበርበር ህገወጥ መንገድ የተገኘው ገንዘብ ህጋዊ አስመስሎ በማቅረብ መኒ ላውንደሪንግ ገንዘብ ማሳጠብ ማለት ነው። ህጋዊ ያልሆነ ገንዘብ ወደ ህግ ማስገባት ማለት ነው። ህጋዊ እንደሆነ አስመስሎ ማስገባት ማለት ነው እና ድንበር ተሻጋሪ ወንጀሎች ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራቾች እና ባለቤቶች እንዲሁም በህብረተሰብ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገርና በተለያዩ ማህበራዊ ሚዲያ የሐሰት መረጃ ለህብረተሰቡ በማሰራጨት ዜጎችን እንዲጭበረበሩ በማድረግ በህገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው አሁን ላይ ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ የቢዋይዲሲ ሶንግ ፕላስ የመኪና ስጦታ በመቀበል በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ እና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የመጀመሪያ ምርመራ ጠናክሮ እንደሚቀጥል ፌዴራል ፖሊስ ባወጣው መግለጫ አስታውቀዋል ማለት ነው። ይህ ውስብስብ የወንጀል ጉዳይ በተሳካ ሁኔታ ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስቴርና በጉዳዩ ላይ መረጃ ሲሰጥ ለነበረው ህብረተሰብ የፌዴራል ፖሊስ ምስጋና አቅርበዋል ማለት ነው። እንግዲህ ጉዳዩ በአጠቃላይ ሲታይ ይህ ይመስላል። ገና ነው። መጋቢት 30 የፍርድ ፖሊስ ጉዳዩን አጣርቶ እንዲያቀርብ ፍርድ ቤት ትዕዛዝ ሰጥተዋል። ስለዚህ ጉዳዩን የሚታየው ከመጋቢት 30 በኋላ ነው። ጉዳይ ይህ ይመስላል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ቆይታ ይህ ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጎ አበረታቱን። ቪዲዮን ከወደዳችሁ ደግሞ ላይክ አድርጎ። ለድምፅ ጥራቱ በጣም ይቅርታ፣ የቀረጽኩት በስልክ ስለሆነ ነው። ያው ቸር ሰንብቱ።